ዮያ አሸማ አከም ጅርቱ እንደምን አላችሁ? በዛሬው የአፋን ኦሮሞ የትምህርት ክፍላችን በተለያዩ አጋጣሚዎች የሚሰሙንን ስሜቶች እንዴት አድርገን መግለጽ እንደምንችል እንማራለን። በቅድሚያም ስሜት የሚለው ቃል በአፋን ኦሮሞ ሚራ ይባላል። እንግዲህ ከዚህ ቀጥለን የተለያዩ ቃላቶችን እንመለከታለን። ድንቂሲፈና አድናቆት፣ ጃለላ ፍቅር፣ ገመቹ ደስታ፣ አሪ ንዴት፣ ጭንቂ ጭንቀት፣ ዲንቃሙ መገረም፣ ኑፊ መሰልቸት፣ ቀበና እርጋታ፣ ጂባ ጥላቻ፣ ኡኩባ ህመም፣ ሶዳ ፍርሃት፣ ገዳ ሐዘን። እንግዲህ እነዚህን ያስካውን ያየናቸውን ቃላቶች በተለያዩ መንገዶች በአረፍተ ነገር ውስጥ በማስገባት ስሜታችንን መግለጽ እንችላለን። እንግዲህ አሁን የተለያዩ ምሳሌዎችን እንመልከት። ፈኬኛ ምሳሌ፣ አነን ገመዳ እኔ ደሰታለሁ፣ አቲኒ ገመዳ አንቺ ትደሰቻለሽ ወይንም አንተ ትደሰታለህ። እንግዲህ በእነዚህ ሁለት አረፍተ ነገሮች ውስጥ የገቡት ገመዳ እና ገመዳ የሚሉት ቃላቶች መካከል ያለው ልዩነት ማጤን አስፈላጊ ነው። በመጀመሪያው ገመዳ የሚለው ቃል ውስጥ ዳ የሚለው ድምጽ ላልቶ ሲነበብ፣ በሁለተኛው ገመዳ የሚለው ውስጥ ደግሞ ዳ የሚለው ቃል ጠብቆ ተነቧል። እንግዲህ በትምህርታችን መጀመሪያ ሰሞን አካባቢ እንዳየነው ተነባቢዎች ደግመው ሁለት ጊዜ ሲጻፉ ጠብቀው ይነበባሉ። በዚህ ምሳሌ ውስጥም ይሄንን ማየት እንችላለን። እና አነን ገመዳ ስንል እኔ ደሰታለሁ፣ አቲኒ ገመዳ ስንል ደግሞ አንቺ ትደሰቻለሽ ወይንም አንተ ትደሰታለህ ማለት ይሆናል። በሌላ ምሳሌ ኢኒን ይድንቂ ሲፈታ እሱ ይደንቀዋል፣ ኢሼን ይድንቂ ሲፈቲ እሷ ይደንቃታል። በሌላ ምሳሌ አነን ጃለዳ እኔ እወዳለሁ፣ አቲኒ ጃለታ አንቺ ትወጃለሽ ወይንም አንተ ትወዳለህ ማለት ይሆናል። እንግዲህ እስካሁን ያየነውን ይመስል ነበር በአፋን ኦሮሞ ስሜታችንን ለመግለጽ የምንጠቀምባቸው ቃላቶች እንዲሁም አረፍተ ነገሮች። እንግዲህ በተለያየ መንገድ ጥያቄ ወይንም አስተያየት ካሉት kakucollective@gmail.com በሚለው የኢሜል አድራሻችን ወይም ደግሞ በማህበራዊ ሚዲያ ገጾቻችን ከኩኦፊሻል የሚለውን ስማችንን በመጠቀም በትዊተር፣ በኢንስታግራም፣ በቴሌግራም፣ በፌስቡክ፣ በሊንክድኢን፣ በቲክቶክ በመሳሰሉት ሁሉ ሊያገኙን ይችላሉ። እስካሁን ስለተከታተሉ እናመሰግናለን። ገለቶማ